በሀገራችን የነገስታት ከተማ የነበረችው ጎንደር ማን ነች? የስሟ ትርጓሜስ ምን ማለት ነው? መስራቿስ ማን ናቸው? በዚህ ቪዲዮ እነዚህን ጥያቄዎች ለመመለስ እንሞክራለን። ቪዲዮውን እስከ መጨረሻው ቢያዩ የሰውን አባዝ ሀገራዊ ወይስ የውጭ ሀገር ጥበብ የሚለውንም መልስ ያገኙበታል። አብረን እንቆይ። ሰላም፣ እንዴት ከረማችሁ? ጎንደር በዓለም ሰገድ ፋሲል በ1628 ዓመተ ምህረት የኢትዮጵያ ዋና ከተማ ሆና ተቆረቆረች። ዳግማዊ ቴዎድሮስ ደብረ ታቦርን በ1858 ዓመተ ምህረት አዲሲቷ ጎንደር ብለው እስኪሰይሙ ድረስ የጎንደር ከተማ ለ250 ዓመታት ያክል በመናገሻ ከተማነት አገልግላለች። ከተማዋ በዘመነ መሳፍንት የነበሩትን ጨምሮ 155 ነገስታት የነገሱባት የኖሩባት የኢትዮጵያ ጥንታዊ ስልጣኔ ማሳያ ናት። በዚህ ከተማ የነገሱት ነገስታት ከተረከቡት በተጨማሪ የየራሳቸውን ህንፃ በማሳነጽ የኢትዮጵያን የኪነ ህንፃና የባህል እድገት አንጸባርቀዋል። በአፍሪካ ነገስታት ታሪክ ውስጥ ከፍተኛውን የነገስታት ህንፃ ያለበት ቦታ በመሆኑ በ1971 ዓመተ ምህረት በዓለም ቅርስነት እንዲመዘገቡ ሆነዋል። ስለ ጎንደር አመሰራረት የሚተረከው ታሪክ እንዲህ ይላል። የአጼ ፋሲል አባት አጼ ሱስንዮስ ጎ ይነግስ የሚል ትንቢት ከበቁ ባህታውያን ሲነገር በመስማታቸው ይህ ትንቢት ለኔ ነው በሚል እምነት ጎን ፍለጋ ከቦታ ቦታ ሲንከራተቱ ያሰቡትን ሳያገኙ ለህልፈተ ህይወት በቁ። ከዚያም በኋላ ልጃቸው አጼ ፋሲለደስ ስልጣን ከያዙ በኋላ እንደ አባታቸው የትንቢቱን ፍጻሜ ለማየት ጎርጎራ፣ ጎጃም፣ ጎመንጌ እያሉ በመፈለግ በመጨረሻም የናፈቋትን ጎንደርን አገኙ። ኋላም በ1628 ዓመተ ምህረት በዓለም ሰገድ አራተኛ የግዛት ዘመን የኢትዮጵያ ማዕከላዊ ከተማ መሆን ቻለች። እርሳቸውም ጦርነትና አመጽ ካልተቀሰቀሰባቸው በስተቀር ከቤተ መንግስታቸው ዙሪያ የተከተመችውን የጎንደርን ከተማ ቋሚና ዘላቂ ከተማ አደረጓት። በዘመኑም በአፍሪካ እጅግ አስገራሚና አስደማሚ የባህል፣ የእምነት፣ የምህንድስና ጥበብ፣ የትምህርትና ፍልስፍና መናኸሪያ ቦታ በመሆን የመናገሻ ከተማ ሆነች። ጎንደርን ለመናገሻነት ያበቋት መልክዓ ምድራዊ አቀማመጧ፣ ጠላትን የሚያንበረክክላት መሆኗ፣ የንግድ ማዕከልነቷ፣ የጤናማ አየር ጸባይ ባለሀብት መሆኗ፣ ለም መሬት መሆኗና የእንስሳት ሀብቷ ነበሩ። ጎንደር ስለሚለው ስም አመጣጥ ብዙ አፈ ታሪኮች ይነገራሉ። ከነዚህም ውስጥ ለመጥቀስ ወይኔና ሰይኔ የተባሉ ወንድማማቾች በመሬት ተጣልተው ሽማግሌዎች ሲያስጠርቋቸው ወይኔ በዚህ ደር ሰይኔ ደግሞ በወይኔ ጎን ደር የሚልና ጌታችን መድኃኒታችን ኢየሱስ ክርስቶስ የቡልጋን ካህናት ይዞ ሲሄድ ቀኑ ስለመሸ በዚህ ተራራ ጎን ደር ስላለ ጎንደር ተባለ። ጓንግ ዳራ ከሚል ከአገውኛ ወይም ከቅማንተኛ ከአማርኛ ቃላት ድምር ሀረግ የመጣ ስያሜ ነው። ትርጉሙም በጓንግ ወንዝ ዳር የሚገኝ ቦታ ማለት ነው ይላሉ። ደስታ ተክለወልድ በአማርኛ መዝገበ ቃላት ላይ ጉንደ ሀገር ከሚል ከግዕዝ የተገኘ ነው። ትርጓሜውም የሀገር ግንድ፣ ታላቅ ምድር፣ የሀገር ቀንድ ማለት ነው ይላሉ። አጼ ፋሲል በጎንደር ለመክተም እንደመጡ ጦራቸውን ተክለው ያረፉበት እድሜ ጠገብ ዋርካ ጃንተከል ተብሎ ይጠራል። ህዝቡና ሰራዊቶቻቸው በዋርካው ዙሪያ እንዲያርፉ ንጉሱ ጦራቸውን በመትከላቸው ድንኳናቸውንም ከዋርካው ስር ተክለው ስለኖሩበት ጃንተከል የሚለውን ስያሜ አገኘ። አልፎ አልፎ ደግሞ ጃንተከል ዋርካን አጼ ፋሲል ተከሉት የሚሉ አፈ ታሪኮችም ይደመጣሉ። የዚህ ዋርካ ዛፍ እድሜው ከ500 ዓመት በላይ ስለሆነ ይሄ እንኳን አያስኬድም። ጃንተከል ዋርካ ስር የተለያዩ የፍርድና ሌሎች ባህላዊ ሃይማኖታዊ ክንውኖች ይካሄዳሉ። ለረጅም ዘመናትም ነገስታቱ የሚገናኙበትና የመስቀል በዓል ይከበር የነበረው በዚህ ዋርካ ስር ነበር። ግቢው በአፍሪካ መናገሻ የተባለው የነገስታቱ ግቢ 70,000 ካሬ ሜትር ስፋት አለው። የተገነባው ግቢ በኖራና በድንጋይ የተገነባ ግንብ ውፍረቱ 1.5 ሜትር ከፍታው 4 ሜትር ሆኖ የንቅሳት ጌጥ የተደረገለት ርዝመቱ 900 ሜትር 12 በሮች ያሉት ግንብ ነው። የመናገሻ በሮቹም ስያሜ ጃንተከል በር፣
ወንበር በር፣ አዛዥ ጠቋሪ በር፣ አደናግር በር፣ እልፍኝ በር፣ እምቢልታ በር፣ እርግብ በር፣ ባልደራስ በር፣ ቀጭን አሸዋ በር፣ ራስ በር፣ እንኮዬ በር፣ ግምጃ ቤት በር በመባል ይጠራሉ። አጥሩ ብቻ 5500 ሜትር ኩብ ባለው ኖራና ድንጋይ የተገነባ ነው። በዚህ በመናገሻ ቅጽር ግቢ ውስጥ ነገስታቱ የሚሳለሙባቸው 3 አብያተ ክርስቲያናት፣ 6 አብያተ መንግስታት፣ ለጤናቸውና ለውበታቸው መጠበቂያ 3 የእንፋሎት መታጠቢያ፣ ለዜና መዋዕላቸውና ለአብያተ ክርስቲያናቱ ድርሳናት መጻፊያ መተርጎሚያ፣ ለመጻሕፍት መደጎሻ የሚገለገሉባቸው ቤተ መዛግብት፣ የነገስታቱን ዘርና ክብር ለመግለጽ የአናብስት ቤቶች፣ ክፉ ቀን ሲመጣ ለሕዝባቸው የሚለግሱት የእህልና የዱቄት ማጠራቀሚያ ግንብ፣ ለፈረሶቻቸው መጠለያ ጋጥ፣ ለአምላካቸው ጸሎት የሚያደርሱበት የጸሎት ቤቶች፣ ለምክክር ለመወያያ የሚጠቀሙባቸው አዳራሾች፣ ከባድ ጥፋተኞች የሚታሰሩበት ቤተ ጸላኢ ወይም እስር ቤት፣ ለቀን ተቀን ለህይወት ማደሻ መዝናኛ የሚያገለግል የውሃ ገንዳ፣ ለጌጣቸውም ቀጭን ፈታይና አደይ ግንብ፣ ሌሎች ብዛት ያላቸውም ነገሮች በግቢው ውስጥ ይገኛሉ።